የታወቁ የሚሆን ያልታወቀ ስሜት የሚፈጠረው ማንነታችሁን በማታውቁበት ሁኔታ ራሳችሁን ካወቃችሁ ብቻ ነው። የስሜትን ተፈጥሮ ማወቅ ስለማይቻል በስም ማስቀመጥ ይከብዳል። ምናልባት ፍርሃት ሊተካው ይችል ይሆናል። ፍርሃት ከጥልቅ ስጋት፣ ብቸኝነትና ብቁ አለመሆን የሚፈጠር መሆኑን አስታውሱ። ወይም ደግሞ ህመም ፔን የሚለው ቃል በተሻለ ሊገልጸው ይችላል። ውድ የጸዳል ቲዩብ ቤተሰቦች ቪዲዮውን ከወደዳችሁትና አስተማሪ ሆኖ ካገኛችሁት ሰብስክራይብ በማድረግ ይህ ጸዳል ቲዩብ። የአእምሮ ዋና ተግባር ህመምን ማስወገድ ሲሆን አእምሮ ምንም ያህል ቢታገል ግን ህመምን ለጊዜው ይሸፍናል እንጂ አያስወግድም። እንዲያውም አእምሮ የበለጠ ሲታገል የህመሙን መጠን ከፍ ያደርገዋል። ነገር ግን እንዲህ የሚል ጥያቄ ሊመጣባችሁ ይችላል። ጤናማ ወይም አዎንታዊ ስሜቶችስ? ለምሳሌ እንደ ፍቅር፣ እንደ ደስታ ያሉት የዚህ አይነት ስሜቶች ከውስጣዊ ፍጥረት ወይም ኢነር ቢንግ ጋር ሲገናኙ የሚከሰት ነው። ፍቅር ወይም ደስታ ከእምነት የሐሳብ ፍሰት መካከል ክፍተት ስትፈጥሩ ባለው ጸጥታ የምትደርሱባቸው ተፈጥሯዊ ማንነታቸው አካላት ናቸው። ብዙዎች ድንገተኛ ውበት፣ አካላዊ ንክኪ ወይም ህመም ሲያጋጥማቸው አእምሮአቸው ንግግር አልባ ይሆናል። በዚያች ቅጽበታዊ ክፍተት ውስጥ በሚፈጠር ጸጥታ ሰላም፣ ደስታና ፍቅር ያገኛል። ይህ ቅጽበታዊ ጸጥታ ብዙ ጊዜ ለአጭር ጊዜ የሚቆይ ሲሆን ወዲያው አእምሮ ወደማቆም የማሰብ ተግባሩ ይመለሳል። ራሳችሁ ከአእምሮ ስራት ነፃ ካላወጣችሁ ፍቅር፣ ደስታና ሰላም ሊያብቡ አይችሉም። እነዚህን ነገሮች ስሜት ልንላቸው አንችልም። ከስሜት የላቁና ከስሜት የበለጠ ጥልቀት ያላቸው ናቸው። ስለዚህ እነርሱን ለማወቅ ሆነ ለማጣጣም በሙሉ ንቃተ ህሊና ላይ መሆን አለባቸው። አስታውሱ፣ ስሜት ወይም ኢሞሽን የሚለው ቃል ኢሙቨር ከሚለው የላቲን ቃል የመጣ ሲሆን ትርጉሙም ረብሻ ማለት ነው። ደስታ፣ ፍቅር፣ ሰላም የፍጥረት ወይም ቢንግ ውስጣዊ ሁኔታ ናቸው። አሊያም ደግሞ ከፍጥረት ጋር የሚደረጉ ውስጣዊ ግንኙነት ሶስት መሰረታዊ ሁነቶች ናቸው ሊባል ይችላል። በመሆኑም ፍቅር፣ ደስታና ሰላም ተቃራኒ የሌላቸው፣ ምክንያቱም ሶስቱም የሚፈጥሩት ከአእምሮ የሚበልጥ ከፍታ ላይ ስለሆነ ነው። ስሜቶች በተቃራኒ የሚፈጠሩት ከመንትያ አእምሮ ስለሆነ እያንዳንዳቸው ተቃራኒ ያላቸው። ይህ ማለት ጥሩ ሊኖር የሚችለው መጥፎ በመኖሩ ብቻ ነው። ለአብሮት ያልበቃ አእምሮ ደስታን የሚባለውን ነገር የሚያስቀምጠው ህመም ወይም ስቃይ የሌለበት ሁኔታ አድርጎ ነው። ይህ አይነቱ ደስታ ለአጭር ጊዜ የሚቆይ ፈንጠዝያ ነው። ፈንጠዝያ ወይም ፕሌዠር ውጫዊ ከሆነ ነገር የሚገኝ ሲሆን ደስታ ወይም ደግሞ ጆይ በምንለው በተቃራኒው ከውስጣዊ የሚፈጠር ነው። ለዛሬ መፈንጠዝ ምክንያት የሆናችሁ ነገር ግን ሲጠፋ ደግሞ ለሐዘን ያዳርጋችኋል። ለብዙዎች ፍቅር በግንኙነት መጀመሪያ የሚከሰት አስደሳች ስሜት ሲሆን ይሄው የፍቅር ስሜት ወደ ጥላቻ ይቀየራል። እውነተኛ ፍቅር ሊያሰቃያችሁ አይችልም። እንዴት ሊጎዳችሁ ይችላል? እንደተናገርኩት እውነተኛ ፍቅር፣ ደስታና ውስጣዊ ሰላም በውስጣችሁ መኖሩን በቅጽበታዊ ክፍተትም ሲሆን ተመልክታችኋል። እነዚህ የእውነተኛ ተፈጥሯችሁ አካላት ሲሆኑ አእምሮ ሙሉ በሙሉ ሊረዳቸው ግን አይችልም። የእውነተኛ ማንነታችሁ አካል ደግሞ በአእምሮ ጉልበት የሚጠፋ አይደለም። ሰማዩ በጥቁር ደመና ሊጋረድ ቢችልም ደመናው ፀሐይን ሊያጠፋት ግን አይችልም። ፀሐይ ከደመናው በላይ ነችና። ቡድሃ እንደተናገረው የሐዘንና ስቃይ መንስኤዎች ምኞትና ጉጉት ናቸው። ከሐዘን ነፃ ለመውጣት ደግሞ የምኞት እስራትን መበጠስ አለብን። የቡድሃ ንግግር። የአእምሮ ምኞትና ጉጉት በሙሉ የእውነተኛ ፍጥረትን ደስታ የሚተካ ውጫዊ ነገር ከመሻት የሚነሳ። አስተው አእምሮን እስኮንኩኝ ድረስ እኔም ያንን ምኞት፣ ያንን ጉጉትና ያንን አእምሮት ብቻ ነው። ያለዚያ ነገር እኔ የለሁ። አራት ነጥብ። በዚህ ደረጃ ላይ ኮንኩኝ ደግሞ ነፃ የመውጣት ፍላጎቴ ራሱ ወደፊት ጉጉቴን ከማሟላት የተሻለ አይደለም። ስለዚህ ከምኞት ነፃ ለመሆን ወይም አብሮት ላይ ለመድረስ አትታገሉ። አሁን ላይ ተገኙ። የአእምሮአችሁ ተመልካች ሁኑ። ቡድሃ የተናገረው ከመጥቀስ ይልቅ እናንተም ቡድሃ ሁኑ። ንቁ። ቡድሃ ማለትም ይሄ ነው። አዎ ቡድሃ ሁኑ። የሰው ልጆች ለብዙ ዘመናት የእውነተኛ ፍጥረት ትርጉም ጠፍቷቸዋል። አስተውሎት አጥተዋል። በማያውቁት የባዕድ ዩኒቨርስ ውስጥ የተጣሉ ቅንጣት ሸራፊዎች መሆናቸው እያመኑ ኖረዋል። አእምሮ የፈጠረውን ማንነት እንደ እውነተኛ ማንነታችሁ የሙጥኝ ስትሉ ስቃይና ህመም አይቀሬ ናቸው። በተለይ ደግሞ መንፈሳዊ ስቃይ። በዋናነት የምንናገረው ስለ ስሜታዊ ስቃይ። ይህ ደግሞ የሁሉም አካላዊ ስቃይና ህመም መንስኤ ነው።
ጥላቻ፣ ቂም፣ ወንጀለኝነት፣ ጭንቀት፣ ምቀኝነት፣ ንዴትና የመሳሰሉት በሙሉ የህመምና ስቃይ አይነቶች ናቸው። አዎ እያንዳንዷ የስሜት ከፍታና ፈንጠዝያ ደግሞ የራሱ ተቃራኒ የሆነ ስቃይ አለው። ሁለቱ ተቃራኒዎች የማይነጣጠሉ ናቸው። በስጦዘው ከፍታ ላይ የሚደርሱ ተጠቃሚዎች ከአፍታ በኋላ ወደ ታች መውረዳቸውና ስቃይ መቀበላቸው አይቀሬ ነው። ይህ የተቃራኒ ስሜት መፈራረቅና ስቃይ በአእምሮ ከተመራ ሐሰተኛ ማንነት ወይም ኢጎ የማይነጠል ነውና ነው። ስቃያችሁ ሁለት ደረጃዎች አሉት። አንደኛው አሁን ራሳችሁ የፈጠራችሁ ሲሆን ሁለተኛው ደግሞ በፊት የተፈጠረና አሁን እስካሁን አእምሮ ካላችሁ ላይ የሚገኝ ነው። አሁን ላይ ስቃይን መፍጠር ማቆም እንዲሁም በፊት የተፈጠረ ስቃይን ማስወገድ ደግሞ አሁን የምንናገረው ወይም ደግሞ እኔ የማወራው ዋና ፍሬ ነገር ነው።